በአይን ሲያዩት ሰማያዊ ባህር የተከበበች አረንጓዴና ውብ የገነት ምድር ትመስላለች። ነገር ግን እውነታው ፍጹም ተቃራኒ ነው። ይቺ ቦታ ገነት ሳትሆን ምድር ላይ ያለ እውነተኛ ሲኦል ነች። እስኪ አስቡት፣ ወደ አንዲት ደሴት በእግሮ እየተጓዙ ነው። በየአንዳንድ ስኩዌር ሜትር ቦታ ላይ ማለትም በእያንዳንዱ እርምጃ ስር ከ1 እስከ 5 የሚደርሱ ገዳይ እባቦች ይጠብቆታል። እዚህ ቦታ ላይ ሆነው ወደ ላይ ቢመለከቱ በዛፎች ቅርንጫፎች ላይ ተንጠልጥሎ ያዩአቸዋል። ወደ ታች ቢመለከቱ በደረቁ ቅጠሎች ስር ተጠብቀው ያገኟቸዋል። ይቺ የብራዚሏ ኤልሃዳ ከይማዳ ግራንዲ ወይም በዓለም አቀፍ የእባቦች ደሴት በመባል የምትታወቀው አስፈሪ ምድር ነች። መርዛቸው የሰውን ልጅ ስጋ በጥቂት ሰከንዶች ውስጥ የማቅለጥ አቅም አለው። ይህንን ቦታ ለየት የሚያደርገው ምንድነው? እዚያ መብራት ማማ ላይ ይኖር የነበረው ቤተሰብ በአንድ ምሽት እንዴት አለቀ? ዛሬ ስለምን የብራዚል መንግስት ወደዚህ ቦታ መቅረብን በሕግ አገደ? እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ምክንያቱም ዛሬ በምድር ላይ ስላለው ትልቁ ሲኦል አስፈሪና ያልተሰሙ እውነታዎችን ይዘንላችሁ ቀርበናል። ይቺ ደሴት የምትገኘው ከብራዚል እጅግ በበለጸገችው የሳኦ ፓውሎ ግዛት የባህር ዳርቻ በጥቂት ኪሎ ሜትሮች ርቃ ነው። ስፋቱ 43 ሄክታር ብቻ ነው። በጣም የምታዝኑት ነገር እዚህ ደሴት ላይ የሚያምር የባህር ዳርቻ ወይም አሸዋ የለም። ሙሉ በሙሉ በድንጋያማ ገደሎች እና ጥቅጥቅ ባለ ደኖች የተሸፈነ ነው። ለብዙ ዘመናት ሰዎች ይህችን ደሴት ተራ ደሴት አድርገው ያስቧት ነበር። ነገር ግን ተፈጥሮ እዚህ ቦታ ላይ የሰራችው ስራ እጅግ አስገራሚ ነው። ከ11000 ዓመታት በፊት በመጨረሻው የበረዶ ዘመን ማብቂያ ላይ በዓለም ላይ ያለው የባህር ከፍታ በከፍተኛ ሁኔታ ጨመረ። ይህ መሆኑ ደግሞ ይችን ኮረብታማ መሬት ከዋናው የብራዚል ምድር በመገንጠል ወደ ደሴትነት ቀየራት። በዚህ ጊዜ ደሴቲቱ ላይ ተለይቶ የቀሩት እባቦች ወደ ኋላ መመለሻ አጡ። ለዘመናት ብቻቸውን ተለይተው እዛው ሲራቡና ሲራቡ ቆዩ። ይህ መገለል ግን ተራ እባቦች ሳይሆን አይደለም፣ በምድር ላይ እጅግ አስፈሪውና መርዛማውን ፍጡር የወለደ ክስተት ነበር። በዚች ደሴት ላይ የሚኖረው ብቸኛው የበላይ ገዢ ጎልደን ላንስሄድ በመባል የሚታወቀው እባብ ነው። ስሙ የወርቅ መልክ ስላለውና የጭንቅላቱ የጦር ጫፍ ስለሚመስለው የተሰጠው ነው። የተለመደው ምድር ላይ ያሉ እባቦች አይጦችን፣ እንቁራሪቶችንና ትናንሽ አጣቢ እንስሳቶችን ያድናሉ። ነገር ግን በዚያች ደሴት ላይ እባቦችን የሚመግብ ትላልቅ እንስሳት የሉም። ታዲያ ምን ይበሉ? ብቸኛው ምግባቸው በደሴቲቱ ላይ ለባህር ጉዞ ማረፊያ የሚጠቀሙበት ወፎች ናቸው። ነገር ግን እዚያ ላይ አንድ ትልቅ ችግር አለ። አንድ ተራ እባብ ወፍን ቢነድፉት መርዙ በደሟ ውስጥ ሰርጎ እስኪገድላ ድረስ ወፏ በረራ ልትሄድ ትችላለች። ወፏ ውቅያኖስ ውስጥ ከወደቀች ደግሞ እባቡ ምግቡን ያጣል ማለት ነው። ስለዚህ ተፈጥሮ ለዚህ እባብ አስገራሚና አስፈሪ መፍትሄ ሰጠችው። የጎልደን ላንሴድ መርዝ በዝግመተ ለውጥ ውስጥ እያለፈ እጅግ ኃይለኛና ፈጣን እንዲሆን ተገደደ። መርዛቸው በምድር ላይ ካሉ ሌሎች ዝርያዎች ይልቅ ከ3 እስከ 5 እጥፍ የበረታ ነው። ይህ መርዝ የነከሳት ወፍ በሰኮንዶች ውስጥ ሽባ አድርጎ ወዲያውኑ ይገድላታል። ነገር ግን ይህ መርዝ በሰው ልጅ ላይ ምን ያደርጋል? ይህ መርዝ የሰውን ልጅ ቢነድፍ ምን ሊፈጠር እንደሚችል አስበው ያውቃሉ? የሰው ሊቃውንት እንደሚሉት ከሆነ የዚህ እባብ መርዝ ሄሞቶክሲክ ነው። ይህ ማለት መርዙ ወደ ሰውነታችን እንደገባ የደም ሴሎችን ማውደም ይጀምራል። ነገር ግን ከሁሉም በላይ አስፈሪው ነገር መርዙ የሰውን ልጅ ስጋ እና ቲሾችን የመበተንና የማቅለጥ አቅም አለው። ልክ አሲድ በሰውነታችን ላይ እንደፈሰሰ ያህል የውስጥ አካላትን ያቀልጣል። በኩላሊት ላይ ከባድ ስራ ማቆም ያመጣል። በአንጎል ውስጥ ደም እንዲፈስ ያደርጋል። እናም በጣም የሕክምና እርዳታ ካልተገኘ ሞት 100% እርግጠኛ ነው። በጣም የሚያስፈራው ነገር ግን በዚህ ደሴት ላይ ሆኖ ቢነድፉ በአቅራቢያው ምንም አይነት ሆስፒታል የለም። ማንም ሊደርስልዎት አይችልም። እዚያ ቦታ ላይ መደደፍ ማለት የሞት ፍርድ እንደመፈረም ይቆጠራል። ለዚህ ነው ይቺ ቦታ በምድር ላይ ያለ ሲኦል የተባለችው። ታዲያ ይህ ደሴት ሙሉ በሙሉ በሰው ልጅ ተረስታ ታውቃለች።
መልሱ አይደለም ነው። በአውሮፓውያን አቆጣጠር በ1900ዎች መጀመሪያ ላይ የብራዚል መንግስት መርከቦቹን ለመምራት በደሴቲቱ ላይ አንድ የመብራት ማማ ገንብቶ ነበር። ይህንን ማማ እንዲጠብቅም አንድ ሰው ከነባለቤቱ እና ከ3 ልጆቹ ጋር እዚያ ደሴት ላይ ተመደበ። ለተወሰነ ጊዜ ህይወት ሰላማዊ ይመስል ነበር። ነገር ግን በአካባቢው የሚነገረው እውነተኛ ታሪክ መሰረት በአንድ ምስጢራዊ ምሽት አስፈሪው አደጋ ተከሰተ። እባቦቹ በክንፍ መስኮቶችና ሰንጥቆች በኩል ወደ መኖሪያ ቤት ሰርገው መግባት ጀመሩ። ቤተሰቡ በእኩለ ሌሊት ከአልጋቸው ሲነሱ ቤቱ በእባቦች ተወሮ አገኙት። በፍርሃት እየተንቀጠቀጡ ህይወታቸውን ለማዳን ወደ ባህር ዳርቻው ወደ ጀልባቸው ለመድረስ በጨለማው ጫካ ውስጥ መሮጥ ጀመሩ። ነገር ግን ያስታውሱ፣ እዚህ ደሴት ላይ በእያንዳንዱ እርምጃ ስር እባቦች አሉ። በዛፎች ላይ ያሉ እባቦች በላያቸው ላይ እየወደቁ ነደፏቸው። በማግስቱ የብራዚል የባህር ኃይል መርከብ ለዓመታዊ ፍተሻ ወደ ደሴቲቱ ሲደርስ ያገኘው ነገር ልብ ሰባሪ ነበር። መላው የቤተሰብ አባላት በጫካው ውስጥ ተነድፎ ስጋቸው በስብሶ አስከሬናቸው ተገኘ። ከዚያን ቀን ጀምሮ በደሴቲቱ ላይ የሰው ልጅ እግር ረግጦ አያውቅም። ዛሬ ያ መብራት ማማ በሰው አይሰራም፣ በራሱ ጊዜ በሶላር እንዲሰራ ተደርጓል። የብራዚል መንግስት ማንኛውም ሰው ወደዚህ ደሴት እንዳይቀርብ በሕግ በጥብቅ ከልክሏል። ወደ ደሴቲቱ መግባት የሚፈቀደው ልዩ ፍቃድ ላላቸው የሳይንስ ተመራማሪዎች ብቻ ሲሆን እነሱም ቢሆኑ መርዙን የሚያክም ዶክተር ሳይይዙ እንዳይሄዱ ሕጉ ያስገድዳቸዋል። ነገር ግን ሌላ አስገራሚ እውነት አለ። እነዚህ እባቦች አደገኛ ቢሆኑም በአሁኑ ጊዜ ዝርያቸው የመጥፋት አደጋ ተደቅኖባታል። በኮንትራባንድ አዳኞች ምክንያት ቁጥራቸው እየቀነሰ ነው። የሳይንስ ሊቃውንት ደግሞ የመርዛቸውን ንጥረ ነገር በመጠቀም ለደም ግፊት እና ለልብ ህመም የሚሆን መድኃኒት ለማምረት እየሞከሩ ነው። አያሻማም፣ ኤልሃዳ ከማይዳ ግራንዴ በተፈጥሮ ውብ፣ በይዘቱ ግን ምድር ላይ ያለ እውነተኛ ሲኦል ነው። እናንተስ ምን ታስባላችሁ? $1 ሚሊዮን ቢሰጣችሁ እዚህ ደሴት ላይ ለአንድ ምሽት ታድራላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ቪዲዮ ከተመቻችሁ ላይክ እና ሳብስክራይብ ማድረጋችሁን አትርሱ። በሚቀጥለው አስደናቂ ቪዲዮ እስክንገናኝ ጤናችሁ ይጠበቅ። ዳዲ ቲዩብ ነን።